ቤት ነበር የተመደብኩት ጎንደር እና ጎንደር በተማሪነት ጊዜ እንዳልኩሽ ብዙ ረዳት ዳኞች ወይም ከዳኞች አጠገብ ነበር የምንቀመጠው እና ጠዋት ላይ ኬዝ ብሪፍ አለ እንትን ደንበኞች ባለጉዳዮች ከመግባታቸው በፊት ቀድመን 3 ዳኞች አሉ እንወያያለን ምናምን ይሄ እንዲህ ቢሆን እንደዚህ አድርገው እንደዚህ በጣም ነው የምወደው እሱን ፓርት በጣም ነው የምወደው እና ምክንያቱም እንዳልኩሽ ብዙ ታሪክ እሰማለሁ ብዙ ነገር አያለው ምናምን ከዛ አንድ ታሪክ ግን ገረመኝ በጣም የእረኛ ታሪክ ነው እና ሰበር ደርሶ ነው ወደኛ የተመለሰው ከሰበር ነው የተመለሰው እና በጣም ነው የሚቀላል ይመስላል አንድ እረኛ ነው እና ጌቶቹ የሸለሙት ጊደር አድጎለት ላም ከሆነ በኋላ ከዛ ወይፈኖች ከወለደ በኋላ የሚክዱት እረኛ ነው ያንን ጊደር ከሰጡት በኋላ ያንን ጊደር አሳድጎ ከበሬጋ ነው አይ ቲንክ ከነሱ ጋር ከቆየ በኋላ ደግሞ ከወለደችለት በኋላ በቃ እሱ ንብረት ከኖረ በኋላ የራሳችን ነው ብለው የካዱት እረኛ ነው እንዳልኩሽ ሄዶ ሰበር ተመልሶ ወደኛ የመጣ ኬዝ ነውና ይሄ ነገር ግን ምንድነው አይመስለኝም ይሄ ነገር የጊደር ጥያቄ አይመስለኝም የቃል ኪዳን ጥያቄ ነው የእምነት ጥያቄ ነው የፍትህ ጥያቄ ነው የልጅነት ጥያቄ ነው አይመስለኝም ይሄ ነገር ብያሰብኩ እና እስቲ ይሄንን ታሪክ እንዳልኩሽ የመጀመሪያ ህግና ስነ ጽሁፍን ያስታረቅኩበት የመጀመሪያ ታሪኬ ነውና ትንሽ አነብልሻለሁ ግጥም አይደለም እንደ ወግ ነው ግን ሙሉውን ሌላ ጊዜ አነባለሁ ግን ትንሽ አነብልሻለሁና አዎ እና እዛ ያ ኬዝ በጣም ገረመኝ እንደ ቀልድ ነው አውርተው የዘጉት ምናምን ግን ውስጡ ግን ብዙ ጥያቄ ነው ያለውና እሱ ትንሽ ላንብብልሽና በጣም ደስ ይለኛል ትንሽ ያሽከር ነኝ ለአካሌ ካንዲት ልትፎጣና ጥብቆ ለእግሮቼም መንገድ ካሳሳው አንዲት በረባሶ በቀር ኖሮኝ የማያውቅ ምስኪን አሽከር ነኝ ለጌቶቼ ግን ታዛዥ እረኛ በጎቻቸውን ሳግድ ላሞቻቸውን ስጠብቅ ውሃ ከወንዝ ሳመጣላቸው በየመስኩና በየጎራው ስላላክ በፈለጉኝ ሁሉ ስገኝ እኔ ትንሽ አሽከር ያሳዳሪዎቼ ልብ ሞላው ተመስገን የእናቴን አፍቆት የእህት ወንድሞቼን ትዝታ አሸንፎ ከምስኪን ቤቴ ስደዱኝ ዘመን ቢቀየር ጨርቅ ቀይሩልኝ ሳልል እህል ቢመረኝ በየመስኩ ሳላኩ ተመትም ለ4 ዓመታት ከጌቶቼ ቤት ተገዛው በታዛዥነቴም ደስ የተሰኙ ጌቶች አንዲት መልኳ እጅግ ያማረ ጊደር ሸለሙኝ ደስታዬ ወሰን ጠፋው ትንሽ ልቤ ሐሴት መድረሻ ሳጣት ጊደሬዋ የኔ ጊደር የባይተዋር አሽከር ወዳጅ የአገልግሎት ዘመን ማስታወሻዬ የትጋቴ ክታብ የልጅነት ጉልበቴ በረከት አይኖችሽ ታማኝነቴን ድንጉጥነቴን በሕፃን ልቤ የሸሸኩትን ናፍቆት ህመም ረሃብና ጥማት ያባብልልኛል የኔ ፀሐይ በዘመኔ ለመጀመሪያ ጊዜ የተቸርኩሽ ስጦታዬ ሰው እንደሆንኩ ያስታወስኩብሽ አደራዬ እነሆ ንብረትህ ብትሻ አብልተህ አጠንክረህ አርብተህ ታፍራለህ ብትሻም ሽጣት የወደድከውን ሸምት የተባልኩብሽ የለም አንቺንም አልሸጥሽም ለሆዴ ለልብሴ አድልቼ ከገበያ አላቀርብሽም ብዬ ድህነቴን የመረጥኩብሽ ውሃ ሲያንስሽ ከጥማቴ ቀንሽ ያጠጣሁሽ አንቺ ማለት ለኔ ጊደር ብቻ አይደለሽም የልጅነቴ የዝምታዬ የታዛዥነቴ የናፍቆቴ የረሃቤ ማታለያ ነሽ ኋላም ዕለትን እየወለደ ጊደሬ መጠንከር ስትጀምር ከጌቶች በሬ ጋር ለሳምንታውያት ጸነሰችልኝ ተመስገን የልጅነት ትጋቴ ተባረከ ጊደሬም ላም ሆነችልኝ የ2 ወይፈኖች ጌታ አደረገችኝ ልጅነት ቀረ ከእንግዲህ ልጅነት ቀረ ከእንግዲህ ክብር ለበስኩኝ ያ ትንሽ አሽከር ከእናት ከአባቱ ቤት በድህነት ሲሰደድ ከአንዲት ጥብቆና ንትፎጣ ውጭ ያልነበረኝ አሽከር ዛሬ በትንሿ ጊደሬ ብርሃን አየው የአሽከርነት ዘመን የታደሰ እያለ
ወደ ዋናው ታሪኩ ይገባል ማለት ነው። ደስ ይላል። ምስኪን ጥብቅ ያለ ግንኙነት ከፈጠረ በኋላ ነው እንግዲህ በጣም አምጣ ያሉት። ያቺ ጊደር ለሱ ጊደር ብቻ ንብረት ገንዘብ አይደለች። እና ይሄ ታሪክ ነው። እና ምንድን ነው ለዚህ እረኛ ለዚህ አገልጋይ ጊደሩ ምኑ ናት ብዬ በዚህ ጊደር ውስጥ ያሉትን ይሄ በዚህ ጥያቄ ውስጥ እንዳልኩሽ በጣም ብዙ ፕሮሰስ የሄደ ጉዳይ ነው። ከኢቭን ከኛም አልፎ ድጋሚ ደግሞ ወደ ጠቅላይም አቤቱታ የተጠየቀበት ጉዳይ ነው። ድጋሚ ይግባኝ የተጠየቀበት ጉዳይ ነው። እና በአንዴ እኮ በወረዳ ፍርድ ቤት የሚያልቅ ጉዳይ ነው። ግን እዚህ ውስጥ በጣም ብዙ ነገሮች አሉ፣ ብዙ ጥያቄዎች አሉ። እና ይሄ የመጀመሪያ ያስታረኩበት የመጀመሪያ እና ብዙ እንደዚህ በጣም የሚጣፍጡ ታሪኮች አሉት። ምን ሆነ ግን መጨረሻው? እኛ ፈረድንለት። በቃ እናንተ ከፈረዳችሁለት እኛ ፈረድንለት። ከዛ ደግሞ የእሱ ደግሞ ጌቶች ተመልሰው ይግባኝ ካልጠየቁ በስተቀር እኛ ፈርደንለታል። ስጦታ ደግሞ አይነጠቅም። አሳሳቸው። እሱ ያንን ጊደር እንትን አደረገው፣ በቃ ተንከባከበው፣ በቃ የሚችለውን ሁሉ አደረገለት። እንደውም እሱ አድጎ ወደ መስክ ተልኮ እርሻ እንዲያድርግ ተደርጎ ምናምን እኮ በጣም ብዙ መንገድ እኮ አሳልፏል። ከነሱ ጋር እኮ ረጅም ዓመት ቆይቷል። ወደ ግብርና ወደ እርሻው ህይወት ገብቶ ጥሩ ግንኙነት ነበራቸው። በመሀል ግን እቺ ጊደር ያደገች ኮል ስትበዛ 3 ሲሆን ይሄ ልጅ ባለ ንብረት ሆነ። ብዙ ነገር ያስተምራል በዚህ ውስጥ እንዳልሽው። እና በዚህ ውስጥ የሁለት ሰዎች የጌታና የአገልጋይ ታሪክ ብቻ ሳይሆን እዚህ ውስጥ ቃል ኪዳን ይጠየቃል፣ ፍትህ ይጠየቃል፣ እምነት ይጠየቃል። ጎንደር ዩኒቨርሲቲ ጨረሽ? ጎንደር ዩኒቨርሲቲ። ከዛስ? ጎንደር ዩኒቨርሲቲ በህግ ጨረስኩኝ። 5 ዓመታትን ያህል አሳልፌ። ረጅም ነው። በዛን ጊዜያቶች በዛ ሰዓታት ውስጥ ምን ሰሪ ነበረ? እንደዚህ የስነ ጽሁፍ ስራዎችን በምን አይነት መንገድ ታወጫቸው ነበረ? ጎንደር መድረክ አላቀርብም ነበረ፣ መጽሐፍ ብቻ ለራሴ ብዙ ጽሁፍ ጽፍ ያለው ጎንደር ጊዜ ነበረኝ ከራሴ ጋር። በቃ ግቢ በደንብ ራሴን ያገኘሁበት ቦታ ነበረ። ራሴን ብቻውን ያገኘሁበት፣ ብቻውን ያደመጥኩበት። ከቤተሰብ ተለይተሽ እንደውም ትንሽ እስቲ አጫዎችን። እሱንም እንዴት ነበረ የዩኒቨርሲቲ ህይወቴ? በጣም ደስ ይል ነበረ። እኔ በጣም በቃ እንኳን ሄድኩኝ እንኳን ወሰንኩኝ ምልበት። እዚህ የነበርኩ እንዳልኩሽ እስከ 12ኛ ክፍል ከቤተሰብ ጋር ነው ያደግኩት። ከቤተሰብ ጋር ማደግ ደግሞ ስልሽ በደንብ ጥብቅ ማደግ ነው። ከዛ ደግሞ ጠዋትም ማታም ብቻዬን አልነበረም የምመላለሰው። እና ከዛ በኋላ ከዛ ሁሉ ቤተሰብ ተነጥዬ ብቻዬን ጎንደር ደግሞ ቤተሰብ የለኝም፣ ዘመድ የለኝም። በቃ ለረፍ እንኳን ብል ማርፍበት ቦታ የት ነው ብዬ የምጨነቅበት፣ ግን በታሪክ ብቻ ነው በስም ነበር ማቃት ጎንደርን። ከዛ መማረው ህግ ነው። ህግ በግል አይሰጥም። 2 የግል ኮሌጆች ተመዝግቤ ትቻቸው ነው። እኔ እኮ የህግ ባለሙያ ነው የመሆን ሀሳቤ። እዚህ ውስጥ ለምንድነው ህልም የሌለበት ቦታ መኖረው ብዬ መሄድ አለብኝ ብዬ ወሰንኩኝ። ግን ቆያለሁ አላልኩም። አትሊስት ሊያው ሄጄ ሊያውና እንዳልጸጸት አቅቶኝ ተመለስኩ ልበል እንጂ ብቸኝነቱ ከቤተሰብ መለየቱ ምናምን አላስፈራሽ? ብልሽ በቃ ሄጄ ጎንደር ሄጄ በቃ ሊያውና ካልሆነ መለሳለሁ ብዬ ነው የሄድኩት። እድሉን ለመስጠት ለራሴ ለህልሜ ለምን አልሆንሽም ብሎ ቢጠይቀኝ አየህ እዛ ሄጄ ከብዶኝ ስለመጣው እንድል መልስ ይኖርሻል። ለመልስ ሄድኩ። ስሄድ ግን ሌላ ነበር ህይወቱ፣ መንገዱ ሌላ ነበረ። በቃ ህይወትን በሌላ መንገድ አየኋት። የምርም በቃ እግዚአብሔር